ሃሌሉያ እግዚአብሔር ይባረክ። ኢየሱስ ክርስቶስ ጌታ ነው። በጌታችን በመድኃኒታችን በኢየሱስ ክርስቶስ ጸጋና ፍቅር ሰላም ለእናንተ ይሁን። ጌታ ኢየሱስ ክርስቶስ ጌታ ነው። እግዚአብሔር አባታችንና አምላካችን ዛሬ ደግሞ እንደገና በእንደዚህ አይነት ሁኔታ እንድንገናኝ እግዚአብሔር አምላክ ይሄንን ጊዜ ይሄንን እድል ስለሰጠን የእግዚአብሔር ስም ብሩክ ይሁን። ኢየሱስ ክርስቶስ ጌታ ነው። በዚህ ማህበራዊ ሚዲያ የእግዚአብሔርን ቃል የምትከታተሉ አንዳንድ ጊዜም ደግሞ ላይክ የምታደርጉ እግዚአብሔር ይባርካችሁ። የተለያየ ኮመንትም ደግሞ ብትጽፉ በጣም ደስ ይለኛል። እግዚአብሔር ይባረክ። ኢየሱስ ክርስቶስ ጌታ ነው። በዚህ ፕሮግራም ላይ ዓላማችን የእግዚአብሔርን ቃል ለሰዎች ማድረስ ነው። የትኛውም ሰው የእግዚአብሔርን ቃል ሰምቶ እንዲጽናና ካለበት ችግር ፈተና እንዲወጣ የእግዚአብሔርን ቃል ማስተማር ነው። ተልኳችን ይሄ ነው። ሃሌሉያ ኢየሱስ ክርስቶስ ጌታ ነው። እናንተም በቃሉ ከተባረካችሁ እግዚአብሔር ባርኮናል አሜን እያላችሁ ደግሞ ኮሜንት ብታደርጉ በጣም ደስ ይለናል፣ እንበረታታለን። እግዚአብሔር ይባረክ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ይባርካችሁ። ዛሬ የሚያስገርም ቃል እግዚአብሔር አምላክ ስለሰጠኝ እሱን ደግሞ እንድናገር ይህንን እድል እግዚአብሔር ስላመቻቸ የእግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። ቃሉን ሰምታችሁ አምናችሁ ማድረግ አለባችሁ። ልክ ስታምኑ እግዚአብሔር አምላክ በሕይወታችን በኑሯችን በመውጣት በመግባታችን ታላላቅ ነገሮችን ያደርጋል። ኢየሱስ ክርስቶስ ጌታ ነው። በመዝሙር 91 ቁጥር 1 ላይ ምዕራፍ 91 ቁጥር 1 ላይ ሲናገር እንደዚህ ይላል፣ በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። ምን ይላል? በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል ይላል። ኢየሱስ ክርስቶስ ጌታ። ወገኖች ይሄንን ቃል ቁጭ ብዬ ሳስብ ስለ አድራሻ ነው ያሰብኩት። አድራሻችንን ስለማወቅ የኛ የቅዱሳን ወይንም እግዚአብሔርን የምናውቅ የእግዚአብሔር ልጆች አድራሻችን የት ነው? ብዙ ሰው አድራሻውን አያውቅ፣ የት እንደሆነ መኖሪያው አያውቅ። የሚመስለው በቀበሌው፣ በወረዳው፣ በሰፈሩ፣ በቤቱ በዛ ውስጥ ስለሚኖር የሱ አድራሻ ያ ይመስለዋል። ነገር ግን እንደ እግዚአብሔር ቃል ለኛ የተሰጠን አድራሻ ይሄ ነው። በልዑል መጠጊያ የሚኖር በየት ያድራል? ሁሉን በሚችል አምላክ ጥላ ውስጥ ያድራል ይላል። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ይባረክ። ወገኖች እኛ የእግዚአብሔር ልጆች ነን። መጽሐፍ ቅዱስ ሲናገር በዮሐንስ ምዕራፍ 1 ቁጥር 12 ላይ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም፣ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ምን አደረጋቸው ይላል? ሰጣቸው ይላል። እግዚአብሔር ይባረክ። ስልጣንን ሰጣቸው። የምን ስልጣን የተሰጠው? የልጅነት ስልጣን። እግዚአብሔር ይባረክ። ኢየሱስ ክርስቶስ ጌታ ነው። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል ሲል እኛ ይሄንን የእግዚአብሔር ልጅነት ያገኘነው በማን ነው? በእግዚአብሔር ልጅ በክርስቶስ ኢየሱስ በልዑሉ። እግዚአብሔር ይባረክ። ስለ ልዑል ታውቃላችሁ? ልዑል ማለት የንጉሥ ልጅ ማለት ነው። የአፄ ኃይለ ሥላሴ ልጆች የሚጠሩት በልዑል ነው አይደል? ልዑል አስፋወሰን፣ አልጋውራሽ፣ ልዑል መኮንን እንደዚህ እየተባሉ ይጠራሉ። ልዑላን ነው። የታላቁ ንጉሥ የነገስታት ንጉሥ የጌቶች ጌታ ልጅ ሆኖ ደግሞ ኢየሱስ ክርስቶስ ማን ነው? የንጉሱ የእግዚአብሔር ልጅ ነው። ልዑል ነው። መጽሐፍ ቅዱስ እንደዛ ብሎ ነው የሚያስቀምጠው። በልዑል መጠጊያ የሚኖር በክርስቶስ መጠጊያ፣ ክርስቶስን መጠጊያው አድርጎ የእግዚአብሔር ልጅ ኢየሱስን መጠጊያው አድርጎ የሚኖር ሰው ሁሉን በሚችል አምላክ ጥላ ውስጥ ያድራል ይላል። ኢየሱስ ክርስቶስ ጌታ። አንድ መዝሙር አለ በጣም ይገርመኛል። አድራሻዬ መስቀሉ ስር ነው፣ አድራሻዬ መስቀሉ ስር ነው፣ አድራሻዬ መስቀሉ ስር ነው፣ አድራሻዬ የሚል መዝሙር አለ። በጣም ነው የሚገርመኝ። አድራሻችን የትም መስቀሉ ስር ሲሆን መስቀሉ ላይ ያለው ማን ነው? ኢየሱስ ክርስቶስ ጌታ ነው። ኃጢአትን የጠረቀው ጨለማን ያፈረሰው የክፉን ጉልበት የሰባበረው የእግዚአብሔር ልጅ ኢየሱስ ክርስቶስ ልዑሉ በመስቀሉ ላይ አለ።
በመስቀሉ ላይ ታላቅ ዋጋ የከፈለው እኛን ያዳነው ያሻገረው ኢየሱስ ክርስቶስ ያለበት የእግዚአብሔር ልጅ ልዑሉ የተሰቀለበት ስፍራ እግዚአብሔር ይባረክ። ኢየሱስ ክርስቶስ ጌታ ነው። አድራሻውን በመስቀሉ ስር የሚያደርግ ሰው ምን አደረገ? መጠጊያውን በክርስቶስ ስር አደረገ ማለት ነው። ከዛ በኋላ ይላል በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ምን ያደርጋል? ያድራል። እግዚአብሔር ይባረክ። ኢየሱስ ክርስቶስ ጌታ ነው። ወገኖቼ መጠጊያችን፣ አድራሻችን ልዑሉ የእግዚአብሔር ልጅ ኢየሱስ ክርስቶስ ጌታ ነው። በመስቀሉ ላይ የዓለምን ኃጢአት ሁሉ ያስወገደው ተፈጸመ ብሎ የእግዚአብሔርን መንግስት መንገድ በር የከፈተልን ኢየሱስ ክርስቶስ ጌታ ነው። ጽድቃችን የሆነው ክርስቶስ፣ ያሻገረን ክርስቶስ ልዑሉ እሱ ነው። በልዑል መጠጊያ የሚኖር ክርስቶስን መጠጊያው አድርጎ የሚኖር ኢየሱስን መጠጊያው አድርጎ የሚኖር መድኃኔ ዓለምን መጠጊያው አድርጎ የሚኖር የእግዚአብሔርን ልጅ ኢየሱስ ክርስቶስን ከቅድስት ድንግል ማርያም የተወለደው መድኃኔ ዓለም ኢየሱስ ክርስቶስን እሱን መጠጊያው አድርጎ የሚኖር ሰው ሁሉን በሚችል አምላክ ጥላ ውስጥ ያድራል። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ይባረክ። ሁሉን የሚችል አምላክ ጥላ ውስጥ ያድራል። ወገኖቼ ክርስቶስን መጠጊያችን ስናደርግ ሁሉን በሚችል አምላክ ጥላ ውስጥ እናድራለን። ማደሪያችን ሁሉን የሚችል አምላክ ይሆናል ማለት ነው። ሁሉን የሚችል ምንም ነገር የማያቅተው ያንተ ነገር፣ የኔ ነገር፣ የዓለም ነገር፣ ሁሉንም ነገር የሚችል አምላክ ጥላ ውስጥ እናድራለን። ኢየሱስ ክርስቶስ ጌታ ነው። ልዑልን መጠጊያ ስታደርግ የምትኖረው ሁሉን በሚችል አምላክ ጥላ ውስጥ ነው። መድኃኔ ዓለምን መጠጊያ ስታደርግ የምትኖረው ሁሉን በሚችል አምላክ ጥላ ውስጥ ነው። ሁሉን በሚችል አምላክ፣ ሁሉን በሚችል የማይችለው የሌለው አምላክ ኢየሱስ ክርስቶስ ጌታ ነው። አሁን ይገርመኛል አንዳንድ ሰዎች በቃ በአካባቢያቸው ያለውን ችግር የማይቻል ነው አይሆንም ብለው የእግዚአብሔር ልጆች ሆነው እኮ ነው ጌታን ተጠግተው እኮ ነው ፈርተው ይኖራሉ። እንዴት ነው ጌታን ተጠግተህ እንዴት ነው የምትፈራው? ልዑልን ተጠግተህ በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል የሚለውን ቃል እኮ ያንተ ነው። እግዚአብሔር ይባረክ። ኢየሱስ ክርስቶስ ጌታ ነው። ጌታን የተጠጋ ሰው ሁሉን በሚችል አምላክ ጥላ ውስጥ ነው የሚያድረው። ስለዚህ ያ ችግር ምንድን ነው? አድራሻችንን ያለማወቅ ችግር። አንድ ሰው የሚኖርበትን አድራሻ ካላወቀ፣ የሚኖርበትን ሰፈር ካላወቀ፣ የሚኖርበትን ቀበሌ ካላወቀ ይጠፋል። አድራሻ የሌለው ሰው ስለሆነ ማለት ነው። ወገኖቼ ብዙ ክርስቲያን፣ ብዙ ሰው ግራ የገባው አድራሻውን ባለማወቁ የተነሳ ነው። ዛሬ አድራሻችሁን ነግራችኋለሁ። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። ያንተ አድራሻ የልዑል መጠጊያ ነው። ማደሪያህ ደግሞ ሁሉን የሚችል አምላክ ጥላ ነው። ኢየሱስ ክርስቶስ ጌታ ነው። ማደሪያህ እሱ ነው። መኖሪያ የልዑል መጠጊያ ነው። ማደሪያ ሁሉን የሚችል አምላክ ነው። የአምላክ ጥላ ነው። ኢየሱስ ክርስቶስ ጌታ ነው። ሁሉን በሚችል አምላክ ጥላ ውስጥ ታድራለህ። ምክንያቱም መኖሪያ የልዑል መጠጊያ ከሆነ ማለት ነው። ወደ ኢየሱስ ክርስቶስ ተጠግተህ ከሆነ፣ ወደ ኢየሱስ ክርስቶስ መጥተህ ከሆነ፣ ከጌታ ጋር ተጣብቀህ ከሆነ መኖሪያ ሁሉን በሚችል አምላክ ጥላ ውስጥ ነው ማደሪያ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ይባረክ። ወገኖቼ አድራሻችን ይሄ ነው። አድራሻችን የልዑል መጠጊያ ነው። ማደሪያችን ሁሉን የሚችል የአምላክ ነው። ሁሉን የሚችል የአምላክ ጥላ ነው። እግዚአብሔር ይባረክ። ኢየሱስ ክርስቶስ ጌታ ነው። ዛሬ ትክክለኛውን አድራሻችንን ልናውቅ ያስፈልጋል። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። የእግዚአብሔር ልጅነት ስልጣን ተሰጥተዋል። ሁሉን መግዛት የምትችልበት፣ ሁሉን ማሸነፍ የምትችልበት፣ መሻገር የምትችልበት ስልጣን ተሰጥተዋል። እግዚአብሔር ይባረክ። ኢየሱስ ክርስቶስ ጌታ ነው። እኛ በልዑል መጠጊያ የምንኖር ሃሌሉያ፣ ሁሉን በሚችል አምላክ ጥላ ውስጥ የምናድር የእግዚአብሔር ልጆች ነን። እግዚአብሔር ይባረክ። ይህንን ስታምን
የማታልፈው የማትሻገረው ነገር የለም። የእግዚአብሔር ስም የተመሰገነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ማደር ማለት ታውቃላችሁ፣ ማደር እኮ ሁሉን ለእግዚአብሔር ሰጥተህ የምታድርበት። ለምሳሌ አንድ ሰው ቤት ሊያደር ሲሄድ እንደው ዘመድ ሊሆን ይችላል፣ አጎት ሊሆን ይችላል፣ አክስት ልትሆን ትችላለች። እዛ ልታደር ስትሄድ በቃ እኔ ጋር ነው የምታድረው ብሎ ሰውየው ሲያሳድርህ ምንድነው የምታደርገው? ማታ ልብስህን ታወልቃለህ፣ ጫማህን ታወልቃለህ፣ ያለህን ንብረት ሁሉ ታስቀምጣለህ። ከዛ ቢጃማ ትለብሳለህ፣ በተሰጠህ አልጋ ላይ ትተኛለህ፣ ታድራለህ። ይሄን ሁሉ የምታደርገው ወይ አጎትህን የሚያሳድርህን ሰው ተማምነህ ነው። ምክንያቱም አጎትህ ወይንም አክስትህ የሚያሳድር ሰው እዛ አካባቢ ያለው ማህበራዊ ህይወት ምን ይሁን የምታውቀው ነገር የለም። ነገር ግን እዛ ልታድር ከሄድክ በእሱ ተማምነህ ልብስህን አውልቀህ ቢጃማ ንብረትን ሁሉ ቁጭ አድርገህ ነው የምታድር። ሌሊት ምን ይምጣ የምታውቀው ነገር የለም። ያጎቴ ቤት ነው ወይ ያክስቴ ቤት ነው ብለህ ተማምነህ ነው እዛ የምታድር። እንግዲህ አጎትህ አክስት እንዲህ ከተማመን